በጅቡቲ ነጻነት ላይ ለሶስት ጊዜያት ህዝባዊ ውሳኔዎች ተካሂደዋል። የመጀመሪያው እንደ አውሮፓውያን አቆጣጠር በ1958 ሲሆን ሁለተኛው ደግሞ በ1967 የተካሄደው ነበር። ሆኖም ሁለቱም ህዝባዊ ውሳኔዎች ነጻነትን ውድቅ በማድረግ ከፈረንሳይ ጋር መኖርን የመረጡበት ነበር። የመጨረሻው ህዝባዊ ውሳኔም ለሶስተኛ ጊዜ የተካሄደው ሜይ 8 1977 ሲሆን የጅቡቲን የመጨረሻውን ዕጣ ፈንታ የወሰነ ሆኖም ተጠናቋል። Efficacement à l'avènement de cette nuit historique. Nous remercions également et par avance tous ceux qui s'apprêtent à nous apporter leur soutien. La reconnaissance de l'indépendance nationale est proclamée. የንጉስ ቀዳማዊ ኃይለ ሥላሴ መንግስት ከወረደ በኋላ በጅቡቲ ነፃ ሀገር ለመሆን ህዝበ ውሳኔ ቢካሄድም ኢትዮጵያም በጅቡቲ ግዛት ላይ ያላትን ይዞታ ለማስከበር ሰፊ ምልልሶች ተካሂደዋል። የጅቡቲ ህልውናም ካለ ኢትዮጵያ የሚታሰብ ባይሆንም ጅቡቲ በሌላ በኩል የኢትዮጵያ ባህር በር መውጫ ግዛነቷ ላይ በሁሉም ተጋሪ ሀገሮች አንድ አቋም የተያዘበት ዓለም አቀፍ ስምምነት እንደተደረገም ይታወሳል። በዋናነት ደግሞ የፈረንሳይ መንግስት ጅቡቲ ለቆ ሲወጣም ግዛቱን ለኢትዮጵያ ለመመለስ ስምምነት የተፈረመ ቢሆንም ለሌላ ሶስተኛ ሀገር አሳልፎ ላለመስጠት በፕሬዝዳንት ቻርልስ ደጎል ጭምር ተደጋግሞ የተረጋገጠ ነገር መሆኑም እንዲሁ ይታወሳል። የንጉሱ ስርዓት መውደቅ ወይንስ የንጉሱን ስርዓት ተክቶም ስልጣን ያዘው የጊዜ አስተዳደር መንግስት ወይም ደርግ ቸልተኛ መሆን ጅቡቲን አሳጣት የሚለው ሌላው ጥያቄ ነው። የፈረንሳይ ሶማሌም ተብሎ በወቅቱ በሚጠቀሰው ያሁኑ ጅቡቲም 2/3 ህዝብ አፋሮች ነበሩ። ነገር ግን ፈረንሳዮች ከአፋሮች ይልቅ ኢሳዎችን በፖለቲካና በአስተዳደር ውስጥ ይበልጥ ተሳታፊ ማድረግ ዝንባሌ ነበራቸው። ኢሳዎች በማንነት ከኢትዮጵያ ይልቅ ወደ ሶማሊያ ይቀርባሉ። ፖለቲካውም ትምህርቱም ከአፋሮች ይልቅ ወደ ኢሳዎች እንዲያዘነብል ያደረገው የፈረንሳይ መንግስት ከውስጥ ይህንን እየሰራ ከላይ ደግሞ ጅቡቲ የኢትዮጵያ የማያወላዳ ግዛት መሆኑን በማረጋገጥ ጅቡቲን ሲለቅ ለኢትዮጵያ እንደሚያስረክብ ቃል ደጋግመው ገብቷል። የጅቡቲ ኢሳዎች ዝንባሌ ወደ ሶማሊያ መንግስት መሆኑ እየታወቀም የሶማሊያ ሪፐብሊክ ደግሞ የጅቡቲ ነፃ አውጪ ግንባር በሚል የጅቡቲ ኢሳዎች ያልሆኑ ነገር ግን የሶማሊያ ዜጎችን እያደራጀ ጅቡቲን ማወቁን ቀጥሏል። የንጉስ ቀዳማዊ ኃይለ ሥላሴ መንግስት በመርህ ደረጃ የጅቡቲን ነፃነት የሚደግፍ ቢሆንም ትርጓሜው ግን ጅቡቲ እንደ ሀገር ትቁም ማለት ሳይሆን ከፈረንሳይ ቅኝ ግዛት ነፃ እንድትሆን የሚያስችለውን ህዝበ ውሳኔ ነበረ በጽኑ ይፈቅድም የነበረው። የኢትዮጵያ መንግስት የጅቡቲ ጎሳዎች ከኢትዮጵያ ጋር ያላቸውን ቅርበት ይበልጥ ለማጠናከር ያላደረገው ልዩ ድጋፍ አልነበረም። የጅቡቲ ጎሳዎች ገሚሶቹ ኢትዮጵያ ውስጥ ነዋሪ ቢሆኑም ሱልጣኖቹ ለኢትዮጵያ ነገስታት በተለያየ ዘመናት ይገብሩ እንደነበረም በታሪክ ተሰንዷል። የአቦክ ወደብን ተመኝተው ከአፋር ሱልጣን ላይ በርካሽ መሬት ገዝተው ኋላ መላውን ጅቡቲን የተቆጣጠሩት ፈረንሳዮች ባለጋራቸው ኢትዮጵያ ብቻ መሆኗን ጠንቅቀው ያውቃሉ። በ1897 ከአጼ ምኒልክ ጋር የድንበር ውል ተፈራርመው የፈረንሳይ ሶማሌን አንድ ግዛት አድርገው የያዙት ፈረንሳዮች ወዳጅነትና መተባበር የሚመስል የማታለያ ስምምነቶችን ከኢትዮጵያ ነገስታት ጋር በተለያየ ጊዜ ተፈራርመዋል። ነገር ግን ጅቡቲን እያጠናከሩ ያዙ እንጂ የቀየሩት የለወጡትም ነገር አልነበረም። ፈረንሳይ በ1957 ለጅቡቲ የፈረንሳይ የውጭ ግዛት አካል በማድረግ በፈረንሳይ ፓርላማ ሳይቀር አንድ የኢሳ ማህበረሰብ ተወካይ አባልን እንዲሁ የፓርላማ አባል አድርጎ መሰየማቸው ይታወቃል። በ1958 እንዲሁም በ1967 ጅቡቲ ህዝባዊ ውሳኔ እንድታደርግ ሁሉም ውሳኔዎች ደግሞ በፈረንሳይ ተጽዕኖ ስር በማሳደር መጨረሻ ላይ ከፈረንሳይ ጋር ነው አብረን መኖር የምንፈልገው የሚለው ውሳኔም እንዲሰጥ ተደርጓል። ለዚህ ደግሞ ትልቁን ሚና የተጫወቱት
አፋሮች እንደነበሩ በ1987 ጅቡቲ ኢን አፍሪካ ሳውዝ ኦፍ ዘ ሰሃራ በሚል ዶልሚ በጻፉት መጽሐፋቸው ላይ መግለጽ አስቀምጠዋል። የህዝብ ውሳኔው በዚህ መልኩ መገኘት አፋሮች በወቅቱ ሊውጣቸው ወደ ተዘጋጀው የሶማሊያ ሪፐብሊክ እጅ ላይ ላለመውደቅ የተጫወቱት ሚና እንደነበረም በዚሁ መጽሐፍ ላይ ተገልጿል። በፖለቲካም በዘር በማህበራዊ በባህልና በጂኦግራፊ እንዲሁም በጂኦፖለቲካል ምክንያት ጅቡቲም የኢትዮጵያ አካል መሆኗን ኢትዮጵያ ደጋግማ መጎትጎቷን ቀጥላለች። በጅቡቲ ነዋሪ የሆነው ህዝብ አመዛኙ አፋር በመሆኑ እነዚህ አፋሮች ደግሞ የኢትዮጵያ ቅጥያ እንጂ ሌላ እንዳልነበሩም እንዲሁ ተገልጿል። በጅቡቲም ህዝብ ውሳኔ ላይ ኢትዮጵያ ቀጥታ የመሳተፍ ጽኑ ፍላጎት እንደነበራት የንጉሱ መንግስት ከ1954 እስከ 1967 የተመላለሳቸውን ደብዳቤዎች ማየት ብቻ በቂ ማስረጃ ይሆናል። ሆኖም የሶማሊያ ሪፐብሊክ የኢሳ ነፃ አውጪ በሚል ታጣቂ ኃይል ሲያደራጅ በኢትዮጵያ በኩል ድሬዳዋ ላይ የአፋር ነፃ አውጪ ተቋቁሞ ዋና ዓላማው የአፋርን አንድነት በማስጠበቅ ውህደትን መፍጠር እንደነበረም ይታወቃል። ሆኖም ይህ የአፋር አንድ የመሆን አካሄዱ ላይ በተመለከተ ግን የማዕከላዊ ኢትዮጵያ አስተዳደር ለኛ አይመችም በሚል ብዙ ቅሬታዎች የታጀሉበት በመሆኑ የተሳካ አልነበረም። ንጉሱ አፋሮች ከኢትዮጵያ ይበልጥ ተጠቃሚ እንዲሆኑ በርካታ የእርሻ ልማቶችና መሬቶችን ቢሰጧቸው ቢመሰረቱም በ1974 በተካሄደው አብዮት ንጉሱ የጅቡቲን ጉዳይ በእንጥልጥል እንደተያዘ ሳይቋጭ ስርዓቱ ተወገደ። ከንጉሱ ስልጣን መወገድ በኋላም ስልጣኑን የተረከበው የጊዜያዊ ወታደራዊ አስተዳደር መንግስት ወይም ደርግ የሚከተለው ርዕዮተ ዓለም የማርክሲዝም ሌኒኒዝም ዝንባሌ ያለው በመሆኑ ኢትዮጵያ በጅቡቲ ላይ ታቀርብ የነበረውን የይገባኛል ጥያቄ ሙሉ በሙሉ እንደተተወም ታሪክ ሰንዶታል። የአፋር ነጻነት ንቅናቄ በሚል በእነ አሊ ሚራ የንጉሱ ወዳጅ ሱልጣን ሲመራ የነበረው ትግል ይህ ውሳኔ ቅስም የሚሰብር ሆነ። ንጉሱ ለአፋሮች መገልገያ የሰጧቸው የእርሻ መሬቶች በሙሉ ተወረሱም። ጊዜያዊ ወታደራዊ አስተዳደሩን ከፊቱ ያለውን መጻኢ አደጋ ግን በዚህ ምክንያት ሊገነዘብ አልቻለም። ከአፋር ነጻነት ንቅናቄ ተገንጥሎ የአፋር ነጻነት ግንባር በሚል ሌላ ድርጅት ቢቋቋምም ዓላማው ለአፋር ነጻነት ንቅናቄ በተቃራኒ ስለነበረ ሊሳካ አልቻለም። አፋር ከኤርትራ ጋር እንዳያብር የሶማሊያ ሪፐብሊክ ጋር ወግኖ ደግሞ ኢትዮጵያ እንዳይወጋ የሚል ስሌት በደርግ የተቋቋመው ግንባር ይበልጡን ዋጋ አገኘው። የኢህአዴግ መንግስት ከመጣ በኋላ የአፋር ክልልን ማቋቋም በመቻሉ ላይ ብቻ ነበር። ሆኖም ግን ከጅቡቲም ሆነ ከኤርትራ አፋር ጋር ግን ሊዋሃድ አልቻለም። ዛሬም ድረስ በጎሳ መሪ ምርጫ ሁሉም አፋሮች አንድነት ቢኖራቸው የታሰበውን ጅቡቲን የኢትዮጵያ ግዛትነት ለማረጋገጥ እንዲረዳ ግን አላደረጉም። የጅቡቲን ህዝብ ውሳኔ ላይላዩን ደግፋለን የሚሉት የሶማሊያ ሪፐብሊክ ባለስልጣናት በበኩላቸው ከጀርባ ደግሞ ሆነው አረብ ሀገራትን እያስተባበሩ ነበር። ጅቡቲን ሙሉ በሙሉ የሶማሊያ ሪፐብሊክ አካል በኢሳ በኩል የማድረግ ዓላማ የነበራቸው ሶማሌዎች በውጭ ጉዳይ ሚኒስትራቸው አህመድ ዩሱፍ ደሌ በኩል ደማስቆ ላይ በ1959 ያደረጉት ንግግር ይህን ይመስላል። ታላቋን ሶማሊያ ለመመስረት በመናደርገው ጥረት ጅቡቲ የኛ አካል ስለሆነች የአረብ ሀገራት ይህንን ጉዳይ በተባበረ መንፈስ እንድትደግፉን እንድትረዱንም ጭምር እንጠይቃለን የሚል ጥሪን አቀረቡም። ከኢትዮጵያ መንግስት በኩል ይህ መረጃ ሲደርሳቸው ጠቅላይ ሚኒስትሩ አክሊሉ ሀብተወልድም በተደጋጋሚ ማብራሪያ ከሶማሊያ ሪፐብሊክ ባለስልጣናት በኩል እንዲሰጥ ቢጠይቁም አንድ ምላሽ አልቀረበም። ምክንያቱ ደግሞ ግልጽ ነበር። ህዝበ ውሳኔው ጅቡቲ ነፃ ሀገር ሆና ወደ ሶማሊያ እንድትቀላቀል የሚፈቅድ አልነበረምና ተቃውሟቸውም ሴራቸውም ተንኮላቸውም አንድ ላይ የሚካሄድ ነበር። ጅቡቲን ወደ ሶማሊያ ሪፐብሊክ የመቀላቀል ዓላማ እንጂ ኢትዮጵያ በዚህ ጉዳይ ደጇ እንዲገባም አይፈልጉም ነበር። በጅቡቲ በኩል ኢሳዎችን እንጂ አፋሮችን እያገለለ የመጣው የሐሰን ጉሌድ ኦፕቲኑን አስተዳደር ለእርስ በርስ ጦርነቶች ተዳርጓል።
ጅቡቲ ጦርነትን የመቋቋም አቅም አልነበራትም የተባለ ቢሆንም በወቅቱ ሆኖም ግን የሁለቱ ጎሳዎች ልዩነት ከጦርነት አልፎ የአፋርና ኢሳ ወይስ የኢሳና አፋር በሚለው አጠራርና ቀደም ተከተለ ጉዳይ ላይ ሳይቀር ልዩነት ተፈጥሮን ቆይቷል። በኢትዮጵያና በጅቡቲ መካከል ያለው ግንኙነት ወንድማዊ ገጽታን ከላይ የሚያመላክት ቢሆንም ውስጡን ግን ሃይማኖታዊ ተጽዕኖ ያሳርፍብናል። አሰብና ምጽዋን በኢትዮጵያ ጠላቶች ምክንያት ከተዘጋብን ሌላ የወደብ አማራጭ የለብን የሚል ስጋት በኢትዮጵያ በኩል ስለነበረ ጅቡቲን የማጣት ፍላጎት አልነበረም። አጼ ምኒልክ የተቀረውን የኢትዮጵያን ግዛት ላለማጣት ከእንግሊዝ፣ ከፈረንሳይ፣ ከጣሊያን ጋር የተፈራረሙት የድንበር ውል በተራዘመ ሂደት ወደ ኢትዮጵያ ይመለሳል የሚል ግምትና እምነት ቢኖራቸውም ጅቡቲም ፈረንሳይን ስትለቃት ወደ ኢትዮጵያ ትቀላቀላለች የሚል ዓለም አቀፍ ስምምነት ቢፈረምም የንጉሱ መውደቅ ጅቡቲ ለኢትዮጵያ የህይወት በር ናት የሚለው ታሪክ እያከተመም ጊዜያዊ አስተዳደር ደርግም ችላ ያለው መሄዱም ዛሬም ወደብ አልባ ሆነችው ግዙፏ ሀገር ኢትዮጵያ ታሪክና የታሪክ ስህተቶች ዋና ምክንያት ሆነው ይታያሉ። አንደኛው ስርዓት የፈጸመውን ግድፈት ሌላው ለማረም ከመከተል የባለፈውን ይዞ ከማስቀጠል ይልቅ መናድን ይከተሉ የነበሩ ስርዓቶች የጎዱትና ያስጎዱት ነገር ቢኖር የኢትዮጵያን ብሔራዊ ጥቅም ማሳጣት ነበረም። ጅቡቲም ነፃ ሀገር በሆነችው ወቅት ጊዜያዊ አስተዳደሩም ለጅቡቲ ነፃነት በዓል ለመጀመሪያ ጊዜ እንዲከተልና እንዲሳተፉ የላካቸው ኮሎኔል አጥናፉ አባተ ነበረም። ልዩ የክብር እንግዳ ሆነው የቀረቡት በወቅቱም የጅቡቲ መሪ የነበሩት ሐሰን ጉሌድ ኦክቲዶን፣ የሶማሊያ ሪፐብሊክ መሪ መሐመድ ሲያድ ባሬም ተገኝተዋል። የጅቡቲ ባንዲራ ሲሰቀል የክብር እንግዳ የነበሩት አጥናፉ አባተ እንዲሰቅሉት ከመጋበዝ ይልቅ ደግሞ የሶማሊያው ሪፐብሊክን መሪም ሲያድ ባሬ ሲጋብዝ ኮሎኔል አጥናፉ አባተ መድረኩን ለቀው ወጥተዋል። ሐሰን ጉሌድ ኦክቲዶን የኢሳ ጎሳ አባል ሆነው የአሁኑም ፕሬዝዳንት እስማኤል ኡመር ጌሌ ያጎታቸው ልጅ ቢሆንም ዝርያቸው ከኢሳ ጎሳ በመሆናቸው ዝንባሌያቸው ወደ ሶማሊያ ሪፐብሊክ መሆኑ ግልጽ ነው። የንጉሱ መውደቅና የደርግ አቋም መቀየር ኢትዮጵያ የተጓዘችባቸውን በርካታ የዲፕሎማሲ መንገዶች መና ያስቀረው ታይቷል። ዛሬ ኢትዮጵያም የገዛ የባህር መውጫ በሯን በቢሊዮን ዶላር እየከፈለች ተስተናግዳለች። ዛሬ ጅቡቲ ከ8 በላይ ሀያል ሀገሮችን አስጠልላ ስትራቴጂካዊ ምድር ሆናም ቀጥላለች። የተከበራችሁና የተወደዳችሁ አድማጮችና ተመልካቾች በተከታታይ ጅቡቲን ኢትዮጵያ እንዴት አጣቻት በሚል ያሰናዳነው ዝግጅት በዚሁ ተቋጭቷል። በተከታዩ ክፍል በመናደርገው ዝግጅትና እንዲሁም መሰናዶ ላይ ኢትዮጵያም በአፍሪካ ቀንድ የባህር በር ጠረፎች ከነበራት አጠቃላይ መብትና ስልጣን አንፃር ፒተር ሄትራደስ ካዘጋጁት ሰፊና ታሪካዊ ሰነድ በመነሳት ትንታኔ እንዲሁ ዘንላችሁ እንቀርባለን። ለዛሬው በዚህ ያበቃን። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ነው።